እንዴ ሀዊ ፊላ እንዴት ነው አላማረብኝ እንዴ በጣም እንጂ ሁሌ አንድ አይነት ነሽ ምን አላማረብኝ ጅል ማነው አንተ ጅል እንዴ ተጠንቀቅ የምታስበውን እያንዳንዷን ነገር መስማት ይችላል እያንዳንዷን ነገር እቺ ሰይጣን ትቀልባለች እንዴ ጭራሽ ማነው አንተ ሰይጣን የሚቀልበው እንዴ እና እስከዛሬ ሳስብ የነበረው እንዳለ ሰምተሽዋል በጠቅላላ ከባላ ላፋታት እያሰብኩኝ እንደው ታቀብኝ ይሆን በነገራችን ላይ እሱን አልፌ ነው እንዴ እሺ ምንድነው ማድረግ ያለብኝ ካንተ የሚጠበቀው አለማሰብ ብቻ ነው አለማሰብ እንዴት ነው አለማሰብ ብቻ ወይ እያሰብኩኝ ነው በእናትሽ እያሰብኩ ነው ይኸውልህ አታጨናንቀው ፈታ አድርገው ፈታ ለቀቅ አድርገው ፈታ ይኸውልህ አሁን እንዴት አላስብ እያልክ እያሰብክ ነው ለአታጨናንቀው ፈታ አድርገው አሁን እንዴት አላስብ እያልክ እያሰብክ ነው ምንድነው በፌደርሰንም እንደ ረቦና እንደዚህ ጋር አይጀመርም እንዴ ምን ረቦሳ ምን ረቧቸዋል እንዴ ማለት ለምግብ ነው የመጣችሁት ለምን ነው የመጣው አንተ እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን የመጡት እንጂ ለምግብ የምግብ ችግር የለብኝም እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ የምግብ ችግር ምናምን የለብኝም ያው ጣሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ብፌ አልቋል አልቋል ምንም በላለው ጀምር አማገለንም ቤተ ምግብ ይቅርታ እንዴ ብፌው ተስተካክሎ አልቋል ያልኩት ወይ እሺ እናቴ እና እንዳልኩ ትቀርማላችሁ እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል እኔ ብዙ አራበኝም አይመስልም እንደዛ ቀደማ ሂድ አንተ ሂድ የኛንም ያዝን ስጠው ሳይሆን እንዴት አይነት ማሳጅ ቤት እንዳገኘው ንጽህናው ብትል ትሪትመንቱ በዛ ላይ ቀን እንደቀባ ለ3 ለ4 ለ5 ጥራ ጥድብድብድብ ያደርጋል ነፍሴ ሲወጣ ሲገባ በፈጣሪ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት ሄድኩ ብለህ ስታወራ አታፍርም ምንድነው የሚያሳፍረው አንተ ቤተሰብ ያለ ሰው ከሆነ ምን ማለት ነው እና ለአንተ አንተ እየነገርኩ ያለሁት ክታዩን ያኮራል ትልቅ ሰው ከሆነ ፍላጎት አሁን ለኩ የለውጥ ጊዜ ነው መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው አረ ያሳፍራል ህሊና ያለው ሰው እንደዚህ አይጠበቅም በእናትህ አረ በእናትህ የት ጋር ነው ሲጀመር ቺቺኒ አካባቢ ነው በጣም አሪፍ ናቸው ብታያቸው ደግሞ ምን አይነት አንተ ምን ስትል ሄድክ እዛ በእናትህ አንደኛ ናቸው የት ጋር ቺቺኒ ቤት በኩል ቺቺኒ ቢጫ ፎቅ አወቀው አይደለ ከታች ፓርኪንግ ያለው ከዛ በቀኝ በኩል የሚያስገባ እንደዚህ ገበያ ለምን በስተቀኝ በኩል ከዛ አረንጓዴ ኧረ በስመ አብ እንደዚህ አንተ ማ ለምን ጠይቀኝ ታዲያ አንተን እየተቆጣው ነው ይላል በጣም ገርሞኝ ነው እንጂ ምን እግር ጣለ ብዬ ነው እሺ በቀኝ ታጥፈሽ በይት እንደገባ ቁልቁለቱ ነው ወይስ በዛ በሱቁ ቁልቁለቱ ጋር አደርስም ወደዚህ ጋር ገና አረንጓዴ በር አለ ክፍት ነው ገና ሙሉ ግቢ ነው እንደዚህ ሙሉ ግቢ ሳይደርስ በፊት ማለት ነው ሳይደርስ አንተ ልትሄድ ነው መሰለኝ ግን ማንንም ሄደው አንተ አታፍርም እንዴ እኔ አንተ ላረኩ ገርሞኛል እሺ በጣም ታሳፈራለህ እስቲ መጣው በቃ እሺ